አንድ ግዙፍ የብቸኝነት ማቆያ ሳጥን ገንብቻለሁ። እናም እነዚህ ሁለት እንግዶች ለሚቀጥሉት 100 ቀናት ውስጥ እዚህ ይቆዩ እንደሆነ አብረን እናያለን። እርስ በርሳቸው ፈጽሞ ተገናኝተው አያውቁም። ቤሊ፣ ሱዚ እና ቤሊ ስለተዋወቅን ደስ ብሎኛል። ሁለታችሁም ለሚቀጥለው 100 ቀናት እዚህ ውስጥ መቆየት የምትችሉ ከሆነ $500,000 እሰጣችኋለሁ። ነገር ግን ከእናንተ አንዱ 100 ቀን ሳይሞላ ቢወጣ ሁለታችሁም ምንም አታገኙም። እሺ፣ መልካም ጊዜ ይሁንላችሁ። እሺ፣ ቻው። ይህ በጣም እብድ ሊሆን ይችላል። ይህ በትክክል እንደ እብዶች ማቆያ ነው። በአሁኑ ጊዜ እዛ ውስጥ ያስቀመጥንላቸውን እቃዎች በሙሉ እያዩ ነው። ለ100 ቀናት የሚበቃ ምግብ ሰጠናቸው። እሱም ጤናማ ነው፣ ነገር ግን በመሰረቱ የተደጋገመ ነው፣ አንድ አይነት ነው። እንዲሁም የራሳቸውን የግል መታጠቢያ ቤት ሰጠናቸዋል። እሱም የሻወር መታጠቢያ ያለው ነው። በእርግጥም ምንም አይነት ካሜራ የለበትም። እናም የሚተኙበትም አልጋ፣ ለመኖር የሚያስፈልጋቸው ነገር ሁሉ አላቸው። ማበጠሪያ አግኝቻለሁ። ያ አስደሳች ነው። ሁለቱም በተለያየ ማዕዘናት እንዴት እንደቆሙ አይተሃል? በጣም ይጨነቃሉ። የአይን መሸፈኛቸውን እንዲያነሱ ስናደርግላቸው ያ የመጀመሪያ ጊዜ ነበር የተገናኙት። እኔ ዝም ብዬ የማስበው ስለመውጣት ብቻ ነው። አዎ፣ ያ ምን ያህል ደስ ይላል። የ100 ቀን እንቅልፍ ብቻ። አዎ፣ 100 ቀን እንቅልፍ ብቻ። ይህ ዓለም ዝም ብሎ መሄዱን ይቀጥል። ያ ነው እንግዲህ የሚያስፈራኝ። የዚህ ሙከራ በጣም አስደሳቹ ክፍል አሁን ማታ ይሁን ቀን ይሁን ሰዓቱን ምንም የሚያውቁት ነገር የለም። እናም አሁን የመጀመሪያው ምሽታቸው ነው። ሱዚ እና ቤሊ ለ2 ሰዓት ብቻ በመተኛ ስህተት ሰርተዋል። ይህ ማለት ሁለተኛውን ቀን ከሌሊቱ 2:37 ላይ ጀምረዋል። እኔ ዝም ብዬ እዚህ እንደ መደበኛ ህይወት አድርጌ ነው እየኖርኩ ያለሁት። እሺ፣ ምን መብላት ትፈልጋለህ? የበሬ ስጋ ወይም የዶሮ ስጋ? የዶሮ ስጋ በጣም አሪፍ ነው። መጥፎ አይደለም። ያ እንደሚታወቀው በነጭ ሳጥን ውስጥ መኖር በጣም አሰልቺ ነው። ተመሳሳይ ነገር ደጋግሞ ከመብላት ውጪ በክፍል ውስጥ ያለው በሁለት ነገሮች የተገደበ ነበር። ከደማቅ መብራቶች ለመደበቅ መሞከር። መብራቶቹ በጣም ደማቅ ስለሆኑ ራሳችንን ለመከላከል እንደዚህ መስራት ነበረብን እና ራሳቸውን ለማዝናናት የሚያደርጉት ተስፋ የቆረጠ ሙከራ። ልክ በአራተኛው ቀን ከማስታወሻ ደብተራቸው ላይ ወረቀት በመቅደድ መጫወቻ ሲሰሩ ነበር። ካርታዎች እየሰራ ነው። ስለዚህ የራሴን ካርታ መጫወቻ ጨርሻለሁ። እኔ እንደማስበው ትክክለኛ የሆኑ ይመስለኛል። $30,000 ወንበር አዘጋጅቻለሁ። ተቀላቅያቸዋለሁ። በአምስተኛው ቀን የማስፈረሚያ ወረቀት አዘጋጁ። እሱም በእርግጥ ብልሃት የተሞላበት ነበር። ምንድነው? የኛን የማስፈሪያ ወረቀት መፈረም አለበት። ይህ ዛሬ የመጣ ሰው ሁሉ ነው። ቆይ አንድ ደቂቃ። ይህን እያደረጋችሁ ያላችሁት ቀኑንና ሰዓቱን ለመከታተል እንዲመቻችሁ ነው አይደለ? ቆይ ይህንንማ ማሰብ አለብኝ። አይ ቀኑን ጽፌዋለሁ። ያ በጣም ብልሃት የተሞላበት ነበር። ነገር ግን ወደ 7ኛው ቀን ስንደርስ እንደ ብልህነት የሚቆጠረው ማንኛውም ነገር በባዶ ተጣለ። ቤሊ አብዷል። የአሳማ ስጋውን እየገረፈው ነው። አትክልቶቹ ምንም አይነት እድል አልነበራቸውም። 5 ተጨማሪ ውርወራዎች። እኔ ግን አንድ ብቻ ነበር የሚያስፈልገኝ። እንሂድ ቤቢ። በዚህ ፈተና በ9ኛው ቀን ላይ ሆነው ሽልማታቸው ሙሉ ለሙሉ የሚያጡበት ያንን ቀይ መስመር ለመርገጥ በቂ መሰለቻቸት ነበረ። ለኔ በእውነቱ ያብደት ነው። አሁን 10ኛው ቀን ነው። እንዴት ነው ኖላን? ደህና ነኝ እና በጣም አስደሳች የሆነ አቅርቦት አግኝቻለሁ። ምንድነው? ስለዚህም 500,000ውን 250ውን በሷ በኩል 250ውን ደግሞ በሱ በኩል ምን አደጋ ላይ እንዳሉ ለማስታወስ ነው። የበሩን አከፋፈት በጣም ወድጄዋለሁ። እንዴት እየሄደላችሁ ነው? የፈተናውን በጣም አስደሳች ክፍሉን ልንገራችሁ። ሁለታችሁም ይህንን ግድግዳ እንድትመለከቱ እፈልጋለሁ። እዚህ ጀርባ በር እንዳለ እንኳን አያውቁም። እሺ እናድርገው። ይህ ለ10 ቀናት የውጩን ዓለም ለመጀመሪያ ጊዜ ማየታቸው ነው። እየቀለድክብኝ ነው? ሰማይ የ10 ቀኑን ፈተና ቀላል የሚያደርገውን ነገር እሰጣቸዋለሁ። ነገር ግን እውነት እሱን ከፈለጋችሁ ከሽልማታችሁ ገንዘብ ላይ መክፈል አለባችሁ። እናም መጀመሪያ ለ10ኛው ቀን ከዛሬ ጀምሮ እስከ ፈተናው ፍጻሜ ድረስ የፈለጋችሁትን የሚያበስልላችሁን የግል ሼፍ በ50,000 መግዛት የምትችሉበትን አማራጭ እሰጣችኋለሁ። መልሳችሁን ከመስጠታችሁ በፊት ከሽልማታችሁ ገንዘብ ላይ የተወሰነውን ለመስጠት ከፈለጋችሁ ጥሩ ምግብ እንድትመገቡ እናደርጋለን። ለሚቀጥሉት 90 ቀናት ምን ልትመገቡ እንደምትችሉ ለአእምሯችሁ እንደመስራት ተጠቀሙበት። እየቀለድክብኝ ነው? 50,000 ግን በጣም ብዙ ነው። እነዚህ ለ10 ቀናት የታሸጉ ዶሮዎች ብቻ የበሉ ሰዎች ይመስላሉ። ሰማዩን ዝም ብዬ ማየት እወዳለሁ። ለ10 ቀናት ፀሐይን በትክክል እንዳላዩ ትረሳለህ? አሁን አዝኛለሁ። ይህንን ከበለው በኋላ ስለዚያ ምግብ ማሰብ በጣም እያስጠላኝ ነው። ከባድ ነው። ስለ መውሰድ ማውራት ጀምረዋል።
ምን እንደማደርግ አላውቅም። እኔም አላውቅም። ይህኛን ለመፈተን ጥሩ መጀመሪያ ነው። ሄይ ጄሚ፣ እሺ የውሳኔው ሰዓት ደርሷል። ለተቀረው ፈተና 50,000 ትከፍላላችሁ? የለም፣ እኔ እንደማስበው የለም። በእውነት እኔ በእውነት የለም ትላላችሁ ብዬ አላሰብኩም ነበር። ኦ አምላኬ፣ በ10 ቀናት ውስጥ ሌላ አቅርቦት አለኝ። ያኔ የምትሸነፉ ከሆነ እናያለን። ያ በጣም እብደት ነው። ቻው። ስለሚቀጥለው ፈተና ጓጉቻለሁ። አውቃለሁ፣ ግን ምን ይታወቃል? ጠንክረን በመስራታችን ኩራት ይሰማኛል። ጥሩ ስራ ነው። እና አሁን ሼፉ በሄደበት ሱዚና ቤሊ በውሳኔያቸው መጸጸት የጀመሩ ይመስላል። መልካም ምግብ። የሚቀጥሉት ጥቂት ቀናት ለሁለቱም በጣም አእምሮ የሚያደነዝዝ ነበር። የእነሱ ልምድ መነቃቃትን፣ ምግብ ማብሰልን እናም በመጨረሻ ዝም ብሎ ወደ መኝታ መሄድን ያካትታል። እዚህ በቆየ ቁጥር ከሚያበሳጭ ሰው ጋር እየተጋራሁ እንደሆነ ይሰማኛል። ስለ እኔ ነው የምታወሪው? እና ስለማን ሊሆን ይችላል? እርስ በእርሳቸው እየተላመዱ ቢሆንም ያልተላመዱት አንድ ነገር ቢኖር ቀጣይነት ያለው የሚበሩት መብራቶች ነበሩ። እዚያ ውስጡ በጣም ደማቅ ነው። ወደ መታጠቢያ ቤት የመጣሁት በመብራቱ ምክንያት ነው። እሱን አጥፍተህ ልትቆይ ትችላለህ። መብራቶቹ እዚህ ውስጥ ምን ያህል ደማቅ ስለመሆናቸው አይኖቼን ሲለበልቡ በአካል ይሰማኛል። እናም ለመተኛት ተቸግረው ስለነበረ ለ20ኛው ቀን ፍጹም የሆነ እቅድ አቅጄላቸው ነበረ። እንኳን ደስ አላችሁ። 20% ጨርሳችኋል። ለፈተናው ዝግጁ ናችሁ ሁላችሁም? አዎ። የ20ኛው ቀን አቅርቦታችን በጣም ቀላል ነው። እያንዳንዳችሁ በጣም ምቹ የሆነ ዘመናዊ አልጋ ሰጣችኋለሁ። እናም በአንድ ላይ ከሽልማታችሁ ገንዘብ 50,000 ያስከፍላል። እንዲሁም መብራቶቹን የማጥፋት ችሎታ ያለው ይህንን አይፓድ ሰጣችኋለሁ። 50,000 ለማውጣት ለመወሰን በትክክል 1 ሰዓት አላችሁ። መልሱ አው ሊሆን ይችላል። ፈተናውን በትክክል ከጀመርንበት ጊዜ አንስቶ ሱዚ እንደዚህ ደስተኛ ስትሆን አይቼ አላውቅም። አው ካላል ምን ይዘን መኖር እንዳለብን እናስታውስ። ኦ አምላኬ፣ ኦ አምላኬ። የሚወስዱት ይመስለኛል። መውሰድ ያለብን ይመስለኛል። ከገንዘቡ 10% ብቻ ነው። የውሳኔ ሰዓት ነው። የ1 ሰዓታችሁ አልቋል። ይህ የእናንተ አይኖች ሊያገኙት የሚችሉት ነው። ነገር ግን የለም ካላችሁ ለ80 ቀናት በተከታታይ በዚህ ነው የምትቆዩት። ይህንን ምቹ አልጋ ትፈልጋላችሁ? እኔ በእርግጥ በምትለው በማንኛውም ሐሳብ ችግር የለብኝም። 4 ኦ አምላኬ፣ 3 2 1 ቤሊ። አው ወይስ አይደለም? አይ በእውነት ዋው! ያንን ሲመጣ ላየውም ነበር። ስህተት የሰራው ይመስለኛል። ኦ ምንኛ ከባድ ስህተት ነው። የለም ማለታችሁ ማመን አልቻልኩም። በውሳኔያችሁ እንደማትጸጸቱ ተስፋ አደርጋለሁ። ቻው ቻው። ትክክለኛ ውሳኔ ያደረግን ይመስለኛል። በወቅቱ በዛ ሙቀት ውስጥ ይቅር ማለታችንን ማመን አልቻልኩም። ያ ትንሽ ጸጸት አሁንም ይሰማኛል። እኔ ምንም አይሰማኝም። በውሳኔ ምንም አይጸጽተኝም። ስለዚህ ዛሬ የቀን መቁጠሪያዬን ሰራው እና የእናቴ ልደት እየጻፍኩ ነበረ። በዚያን ቀን በጣም ከባድ የሚሆን ይመስለኛል። እኔ ትልቅ የቡና ሱሰኛ ነኝ። ውሃ ብቻ ነው ያለኝ እና በ28ኛው ቀን ቤሊ በእርግጥም መዝናኛ ያስፈልገው ነበር። ስለዚህ በ30ኛው ቀን ገንዘብ እንዲያወጡ ለማድረግ ፍጹም እቅድ ነበረኝ። አሁን 30ኛው ቀን ነው እና የሌላ ነገር አቅርቦት ሰዓት ነው። እንዴት እየደላችሁ ነው? ሰላም። የዛሬው አቅርቦት ቀላል ነው። ከነዚህ እቃዎች ውስጥ ለእያንዳንዱ እቃ 10,000 ትከፍላላችሁ። አንድ ስልክ መደወል፣ ሙሉ የሃሪ ፓተርን ስብስብ፣ የራሳችሁን የቡና ማሽን፣ ቅመማ ቅመሞች፣ ለምግባችሁ ጨውና በርበሬ መግዛት ወይም ሞኖፖሊ በ10,000 መግዛት። ይህ ከባድ ነው በእውነት። ለመወሰን 10 ደቂቃ አላችሁ። በጣም ተጨንቄያለሁ። ይህ ትልቅ ውሳኔ ነው። ቡና ጥሩ ይመስለኛል። አዎ ከነዚህ ቅመማ ቅመሞች ይሻላል። ይህንን 1000% አደርገዋለሁ። በታማኝነት እነግርሃለሁ። እኔ በእውነት ስለነዚህ አይገደኝም። ቡና ጥሩ ይሆን ነበረ። ልክ በየቀኑ ጧት እኔ በአእምሮዬ ወስኛለሁ። የውሳኔ ሰዓት። ሞኖፖሊ እየገዛችሁ ነው? አይ። ቅመማ ቅመም እየገዛችሁ ነው? አይ። ቡና እየገዛችሁ ነው? ከክሬም ወይም ከስኳር ጋር ይመጣል። በ3 ሰከንድ ውስጥ አውካል ሻው ይመጣል። እሺ ያው ይምጣ። ያው የሃሪ ፓተርን መጽሐፍ እየገዛችሁ ነው? አዎ። የስልክ ጥሪዎችን እየገዛችሁ ነው? አይ። በመጨረሻም ሁለታችሁም አንድ ነገር እንድትገዙ አደረግናችሁ። ገንዘባችሁን ስለወሰድኩባችሁ አመሰግናለሁ። በዓለም ላይ በጣም ውዱ የሆነው ቡና ማሽን። በ30 ቀን ውስጥ አዲስ ነገር አገኘን። ያ አስደሳች ነበረ። እዩ ብርሃን ነው።
የበለጠ ደስ የሚል ስሜት ይሰማኛል። መብራቶቹ እንደገና ተመልሰዋል። ዝም ብዬ ትኩስ ምግብ በላው፣ ሻወር ወሰድኩ። ህይወት በመጨረሻም እዚህ በጣም ጥሩ ነው። አሁን 40ኛው ቀን ነው። መግባት እችላለሁ? ግባ። ያላችሁ ስጦታ ያለምንም ወጪ ይሄ ቲቪ ነው። ነገር ግን እያንዳንዱ ፊልም በ10,000 ነው። ለመወሰን 1 ሰዓት ብቻ አላችሁ። መልካም ጊዜ። ይህ እብደት ነው። ስለ ኖላን ይህንን ዘጋቢ ፊልም ማየት እንችላለን። ሱዚና ቤሊን ስለ አቅርቦቱ እንዲወያዩ ተውናቸው። እናም በኋላ እንደምንመለስ ነገርናቸው። ነገር ግን ምንም አይነት ፍላጎት ያላቸው አይመስልም። ለአጠቃላይ 10,000 ግን እንዴት ነው? ዝም ብለህ እዚህ ብትገባ ይሻላል። ምክንያቱም ሁላችንም በራሳችን መንገድ የጸናን ይመስለኛል። እሺ እኔ ማድረግ የምችለው ምረጡ። ማድረግ አንችልም። እሺ ቡድኖች ግቡና እያንዳንዳችሁ ሁሉንም ውሰዱ። ይህንን በደስታ አስቀራለሁ። ከሀንገር ጌም አንዳቸውም የሉ። ቀጣዩን ክፍል ነገ እለቅላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ያላደረጋችሁ ቪዲዮውን ደግሞ ላይክ አድርጉት። አመሰግናለሁ።